ሰላም የፍሬሽማን ትሪክስ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው ቪዲዮአችን ስለ ህግ ዲፓርትመንት የሲኦሲ ፈተና እንነጋገራለን። ይህንን ፈተና በ2016 ዓ.ም ወስዳ በማለፍ አሁን ላይ በህግ ትምህርት ቤት በመማር ላይ የምትገኝ አንዲት ተማሪ በስልክ መስመራችን ላይ ትገኛለች። ሰላም እንደምን አለሽ? እንዴት አለሽ? እግዚአብሔር ይመስገን። በመጀመሪያ ራስሽን አስተዋውቂን፣ እንዲሁም ከየትኛው ዩኒቨርሲቲ እንደሆንሽ ብትነግሪን። ኦኬ ልቻ ዳኛቸው እባላለሁ። 3ኛ ዓመት የህግ ተማሪ ነኝ በአዲስ አበባ ዩኒቨርሲቲ። እሺ፣ ለዚህ ቆይታ ፈቃደኛ በሆንሽ በጣም እናመሰግናለን። ወደ መጀመሪያ ጥያቄ ልለፍና ሉሲያ፣ በመጀመሪያ እስቲ ከፍሬሽማን ቆይታሽን ጀምርና ያ ጊዜ ምን ይመስል እንደነበር በትንሹ አስታውሽ። የፍሬሽማን ቆይታ ሁሉም የዩኒቨርሲቲ ተማሪ ከባድ የሚባለው ጊዜ እንደሆነ አውቃለሁ። ለእኔም እንደዛ ነበረ። ከቤተሰብ ተለይተን የመጣ ነው። ለኮርሶችን ያን ያህል ፋሚሊያሪቲ ያልነበረንም እና ያ ከባድ ነበር። ትምህርቱስ ምን ይመስል ነበር? ትምህርቱ ግማሽ ለግማሽ በሚባል ሁኔታ ግማሾቹ የምናውቃቸው አይነት ትምህርቶች ናቸው። ከዚህ በፊት 11 12 ላይ ወሰድናቸው ልክ እንደ ሂስትሪ፣ ኢኮኖሚክስ አይነት ትምህርቶች እና ሌሎቹ ደግሞ ልክ እንደ ግሎባል ትሬንድ፣ አንትሮፖሎጂ ያሉትን ምንም እውቀቱ የሌለን ትምህርቶች ነበሩ። እንግዲህ አስቀድሜ እንደተናገርኩት አድማጮቻችን፣ የመጀመሪያው እቺ ተማሪ የሎ ተማሪ ነች ወይም ደግሞ በሎ ዲፓርትመንት ነው የምታጠናው እና ሉቺያ፣ እንግዲህ ይህንን በሎ መማር መፈለግሽን አስቀድመሽ አውቀሽ ነበር ወይስ ይህን ዲፓርትመንት ጆይን ካረግሽ በኋላ ነው? ከሀይ ስኩል ስመጣ ጀምሮ አውቅ ነበር ህግ እንደመማር። ስለዚህ ቀድሞ ዝግጅቱም ነበረሽ ማለት ነው? አዎ በደንብ። ዩኒቨርሲቲ ስትገቢ ስለ ሲኦሲ ፈተና ምን ያህል መረጃ ነበረሽ? ስለ ሲኦሲ ታውቂ ነበር? የሚገርምሽ የኛ ዩኒቨርሲቲ ከ6 ዓመት በፊት ነበረ አስፈትኖ ወደ ህግ ዲፓርትመንት ያስገባው። ስለዚህ ምንም አይነት ኤክስፔክቴሽን አልነበረንም እንደምንፈተን። ኦልሞስት ወደ ሳምንት ሲቀረው ነበረ የተነገረ። ታዲያ ለፈተናው ምን ያህል ዝግጅት አደረግሽ? እንዴት ነበር ትዘጋጅ የቆየሽው በዚህ አንድ ሳምንት? እንዴት መሰለሽ፣ ከዚህ በፊት ሌሎች ዩኒቨርሲቲዎች ያስፈትናሉ ልክ እንደ አርባ ምንጭ፣ ብርሃን ምናምን ነገር ያሉ ዩኒቨርሲቲዎች ማለት ነው። ስለዚህ ከነሱ መረጃ ሰበሰብን፣ እንዴት አይነት ፈተና ሊወጣ እንደሚችል፣ ከስንት ራንክ እንደሚደረግ ምናምን ነገር ከነሱ ነበረ ኢንፎርሜሽን ያገኘነው። ምክንያቱም ዩኒቨርሲቲያችን ለ6 ዓመት አስፈትን አያውቅም ቅድም እንዳልኩሽ እና ከነዛ ትንሽ ዳታ ሰበሰብን እና ለማንበብ ሞከርን፣ በዛ ፎርም አድርገን ማለት ነው። መምህራኖቻችሁ በፍጹም ስለዚህ ፈተና ምን ግንዛቤ አልሰጧችሁም ነበር? ምንም ነገር አናውቅም ነበር፣ እነሱም አያውቁም ነበር እንደምንፈተን። አዲስ ፕሮሲጀር ነው የመጣው። የሚቀበለው ወደ 100 ተማሪ ነበረ ህግ ዲፓርትመንቱ፣ ግን ደግሞ ተፈታኙ ወደ 500 ተማሪ ነበር። ኦኬ። ስለዚህ ሲኦሲ ቤዚክ ነገር ሆነ ማለት ነው። አስፈላጊ ነገር ነበረ እና ተፈተንን። እሺ፣ አሁን ደግሞ እስቲ የፈተናውን ቀን በጥቂቱ እናስታውስና ምን ነበር የፈተናው ሁኔታ? ፈተናው ከባድ ነበር ወይ? እንደጠበቅሽው ነው ያገኘሽው? የሚገርምሽ ጭራሽ እንደጠበቅነው አልነበረም። እኛ ተዘጋጅተን የገባነው ከሌሎች ሳምፕሎች የተረዳ ነው። ብዙ ጊዜ የኮንስቲቱሽን ጥያቄ እና ይሄ ጀነራል ፖለቲክስ የሆኑ ለምሳሌ እንደ ሀበስ ኮርፐስ እንደ ሌጋል ኤለመንቶች አሉ አይደለ? ይሄ ሀበስ ኮርፐስ ምናምን የሚባሉ አይነቶች እና የእንግሊዝኛ ምናልባትም ደግሞ ትንሽ ለፖለቲክስ ጥያቄዎች ነበር ጠብቀን የገባን። ግን ወደ ግማሽ ፐርሰንቱን ይዞ የነበረው የሎጂክ ጥያቄ ነበር፣ ሎጂክ ኤንድ ቲንኪንግ። እኛ ደግሞ ፍሬሽማን ላይ ሎጂክ አልወሰድንም። ስለዚህ ትንሽ ያስደነግጥ ነበር። ሳናቅ ነበር ሎጂክ መምጣቱን ስለማናቅ ምንም አይነት ዝግጅት አልነበረንም። እንዳልኩሽ ኮንስቲቱሽን፣ ትንሽ እንግሊዝኛ ምናምን ነገር ነበር አንብበን የገባን። ምን ያህል ጥያቄዎች ነበሩ ፈተናው ላይ? ወደ 50 ጥያቄ ግን በሁለት ነበረ እየተባዛ ይተያዘልን። ስለዚህ ፈተና እንግዲህ ከኢንትራንስ ጋርም ተጨምሮ እንዲሁም ደግሞ የመጀመሪያው ሴሚስተርም ውጤት ተይዞ ነው አንድ ላይ የሚደረገው የሚባል ወሬ ሰምቻለሁ እና ስላያያዙ ምን ያህል ታውቂያለሽ? ኮሚኒቲቭ ነበር የተያዘው። የኢንትራንስ 20%፣ የሲኦሲ ወደ 50% እና ግሬድ ወደ 30% መሰለኝ የተያዘው ካልተሳሳትኩ። ያኔ ይህንን ነገር ባውቅ ኖሮ የምትዩ እና በዚህ አመት ፈተናውን ለሚወስዱ ተማሪዎች ስለ ሲኦሲ ማወቅ አለባቸው የምትዩ ነገር ምንድን ነው? የማታደርጊያቸው ነገሮች መጠበቅ። ለምሳሌ እኔ ሎጂክ ይመጣል ብዬ አላሰብኩም ነበር። በሎጂክም ምንም አይነት እውቀት አልነበረኝም። ላይክ ህግ ዲፓርትመንት ከገባ በኋላ ነው የተማርኩት ሎጂክን፣ ፈተናውን አልፌ ማለት ነው። አንኤክስፔክትድ የሆኑትን ኤክስፔክት ማድረግ ነው። በመጨረሻ ማስተላለፍ የምትፈልጊው ካለ እድሉ ልስጥሽ እና ቆይታችንን እናጠናቀቃለን። ህግ ለመግባት የሚፈልጉ ተማሪዎች፣ እኛን ጆይን ማድረግ የሚፈልጉ ተማሪዎች በጣም ቆንጆ የሆነ ዲፓርትመንት ነው። ትንሽ ያለፋል ግን ትወዱታላችሁ እና ጆይናስ። እሺ ሉቺያ፣ በጣም ከኛ ጋር ተስማምተሽ ይህን ቆይታ ለማድረግ እድሉን ስለሰጠሽን በጣም እናመሰግናለን። መልካም ቀን ይሆንልሽ። ለየትኛውም ሲኦሲ ለሚያስፈልጋቸው ዲፓርትመንቶች የሚሆን ስልጠና ከፈለጋችሁ የፍሬሽማን ትሪክስን የኦንላይን ክላስ ተቀላቀሉ። ከእናንተ የሚጠበቀው የፍሬሽማን ትሪክስን የቴሌግራም ቻናል ጆይን ማለት ብቻ ነው።